እንሂድ አይደል? እኔ ጨርሻለሁ። ታወቂው ወደው ባሌ ነው። ዙፋን ጨርሻለሁ። እንሂድ አይደል? በቃ ቤት ጠብቅሻለሁ። ምን ሆናለሽ ልጅቷ? የነገርሽኝ የእሷን ታሪክ ነው እንዴ? አዎ በእናትህ ብታይ በጣም ነው የምታሳዝነው። ጊዜው ቢረዝምም ለእኔ ስትይ ለዋልሽልኝ ውለታ እግዚአብሔር ይስጥልኝ። ኧረ አባ እንደዚህ አይባልም። ካንተ የሚበልጥብኝ እኮ ምንም ነገር የለም። ቢሆንም ልጅ ያጣሽው የምታፈቅሪው ሰው ነው። አንድ የምታደርግልኝ ነገር አለ። ምን ላድርግልህ አባ? የምታፈቅሪውን ሰው አግኝተሽ ከሚሰማሽ ጸጸት መገላገል አለብሽ። እሱም በአሁን ሰዓት ደግሞ ማግኘት በጣም ይከብዳል አባ። አይከብድም ልጄ፣ አይከብድም። ፈልገሽ አግኘው። እኔም በጸሎት አግዝሻለሁ እንጂ ሂጂ ፈልጊውና አግኝ። ከጸጸትሽ ተገላገይ። ሂጂ አግኝና ከጸጸትሽ ተገላገይ። ሂጂ መታጠብ ፈልገሽ? በፍጹም በቃሽ። መጣ እና ምታረገስሽ? አላቅም። አንዴ ግን አግኝቼ ይቅርታ ብጠይቀው በጣም ደስ ይለኛል። ጸጸት ሊገለኝ ነው። እና ምን ልታደርጊ ያሰብሽ? ነገ ከሰፈሩ ጀምራለሁ ብያለሁ። አብሬሽ እንዴት ትፈልጊያለሽ? በፍጹም አንቺ ስራሽን ስሪ። በቃ እሺ፣ እንደዛ ከሆነ ቤት ሞቅ እናድርግና ሜሉዬ እንጥራት። ማናት ሜሉ? ጎረቤት ነች። እንዴት ያለች መልካም ልጅ መሰለች። መጣው ኤልሳ የዋህ እኮ ነች። ምን አደረገችልሽ? የገባውለት ማታ ከሷ የበለጠች ጥሩ ልጅ አገናኘች። እሺ አንቺ ቆንጆ ብቻም ሳትሆኚ ተጫዋችም ነሽ። ወድጄሻለሁ። ውይ ቴንኪው በጣም። አንቺም በጣም ደስ የምትይ ሰው ነሽ። አሃ እኔን አስቀምጣችሁ መመጓገሱ ግን ያዋጣችኋል? የት ትሄጃለሽ አንቺ? ትደርሻለሽ። ይልቅ ሚሉዬ አንድ የምትፈልገው ሰው አላት። ምን ልርዳሽ? ታሪኩ ረጅም ነው። የፈጀውን ይፍጅ፣ ጊዜ አለኝ። በጣም ማፈቅረው ፍቅረኛ ነበር። የሚገርምሽ ሳንተያይ መዋል እንኳን አንችልም ነበር። ግን ምን ዋጋ አለው? በመሀል አባቴ ታመመ። ማላቀውን ሰው ማግባት ግድ ሆነብኝ። አባቴን ለማሳከም ማላቀውን ሰው አግብቼ ወደ ውጭ ወጣሁ። አሁን ጸጸት ሊገለኝ ነው። አንዴ ብቻ አግኝቼ እግሩ ላይ ወድቄ ይቅርታ መጠየቅ ብቻ ነው የምፈልገው። እሱ አመት ሆኖታል? 8 አመት። ረጅም አመት። እና ምን ልታደርጊ ያሰብሽ? ሰፈሩ ሄጄ ፈልጌ አግኝቼው እግሩ ላይ ወድቄ ይቅርታ መጠየቅ ብቻ ነው የምፈልገው። እንፈልገዋለን፣ ደግሞ እናገኘዋለን። ቴንኪው በጣም አመሰግናለሁ። ችርስ ለፍለጋው። ሄሎ አባት፣
ወይ አሁን ገና ገባሁ። ኤልሲዬ በጣም ደህና ናት። ሰላም እያለች ነው። እሺ አባ፣ እሺ አባት፣ ግን አንተ መድኃኒትህን በስነ ስርዓት ወሰድ። እሺ አባት፣ እኔም በጣም እወድሃለሁ። ራስህን ጠብቅልኝ። እሺ አባቴ፣ ቻው። እኔ ምን ዝፋንዬ፣ ከአባትሽ ጋር ያለሽ ፍቅር ግን በጣም ነው የሚገርመኝ። ኤልሲዬ፣ በዚህ ሰዓት ያለኝ መስዋዕትነት የከፈልኩበት አባቴ ነው። ያለሱ እኮ ማንም የለኝም። ለአባቶቻችን ችርስ። አየሽ ልጄ፣ አየሽ እግዚአብሔር ሲረዳሽ። ሰው ለሰው ምን ጊዜ መድኃኒቱ ነው። ከዛ ምን ሆነ? በጠዋት እሱን ፍለጋ እሷ ጋር ለምስሄድ ያልጠበቅኩት ነገር አለ። ምን ገጠመሽ? መጣሽ እንዴ ዙፋኔ? እንሂድ አይደለ? እኔ ጨርሻለሁ። ታወቂው የምወደው ባሌ ነው። ዙፋን ሰላም። ጨርሻለሁ። እንሂድ አይደለ? በቃ ቤት ጠብቅሻለሁ። ምን ሆናለሽ ልጅቷ? የነገርሽኝ የእሷን ታሪክ ነው እንዴ? አዎ በእናትህ ብታይ በጣም ነው የምታሳዝነው። የሚገርም ግጥምጥሞች ነው። እና ምን አደረግሽ? እኔ ጋር ስትመጣ ልብስ ቀይሬ እንዳመመው ሰው ሆኜ የጠበቅኳት። ልክ አላደረግሽም ልጄ። ለመሆኑ ምን አልሻት? እሷ ሄዳ እንድትፈልገው ነገርኳት። እንደገና ተሳሳትሽ። ዳግመኛ እሱን አገኘሽው? አዎ። ጨከንብሽ። ባይጨክንብሽ ጥሩ ነበር። ለነገሩ እውነት አለው። እሱም ልብ ውስጥ እኮ ስቃይ አለ። ቆይ ከዛ ዳግም ተገናኛችሁ? አዎ፣ በሌላ ቀን ራሱ መጥቶ አናገረኝ። የኔ ጌታ አትበይኝ። በሰጠሽኝ ህመም ቁስል ውስጥ እንደ አዲስ እስካሁን ይሰማኛል። ለማንም ሳልነግረው ብዙ ዓመታት አፍኜ ኖሬያለሁ። እባክህ ይቅርታ አድርግልኝ። ይቅርታ? ቃሉ ካፊሽ ሲወጣ ጆሮሽ ሲያዳምጠው ትንሽ እንኳን ለሊናሽ አይሰቀጥጥሽም? እባክህ እያሳመምከኝ ነው። አመመሽ? ምን ነው ያኔ ስትክጂኝ አላመመሽም? ምን ላድርግ? አባቴን አመመብኝ። ማሳከም ነበረብኝ። ከህይወቴ ብቻ ውጭልኝ። ሌላ የምፈልገው ምንም ነገር የለም። እኔ ባለቤቴን በጣም ነው የምወደው። ከኔ በላይ ግን ማንንም ልትወድ አትችልም ሰሌ። አትሳሳች። አሁን ከሚስቴ ውጭ ማንንም የምወደው ሰው የለም። የኔ ህይወት እባክህ ዘላለሜን ባሪያ ሆኜ ልገዛልህ። እባክህ እሺ በለኝ። ለመሆኑ ከኔ ጋር መሆን ትፈልጋለሽ? አዎ። ምን አይነት ህሊና ቢስ ሴት ሆነሻል? እባክህ ጸጸቱ ሊገለኝ ነው። ይሄ ይገባሻል። እስከ መቼ በጸጸት እኖራለሁ? ቢያንስ ይቅርታ አድርግልኝ። ትንፋሽሽ እስካለ ድረስ እባክህ ይቅር በለኝ። ይልቅ አንድ ምክር ልምከርሽ። እኔ ካለሁበት አካባቢ ራቂ። እባክህ ቢያንስ ላሳለፍናቸው ጊዜያቶች ስትል ይቅር በለኝ።
ለዘላለም ይቅር አልልሽም። እባክህ ይቅር በለኝ። አትሂድ። ባይጨክንብሽ ጥሩ ነበር፣ ግን የራሱ ህይወት ነው። በቃ ለራሱ ነው መተው ያለብሽ። ነይ እስኪ ነይ። አንዳንዴ የምናጣውን ነገር በይቅርታ መልሰን ላናገኘው እንችላለን፣ ግን ህይወት ይቀጥላል። መበርታት ነው መበርታት። ዙፋኔ እንዴት ነሽ? አለሁልሽ። ስንከራተት ብዬ መጣሁ። ይቅርታ አንከራተትኩሽ አይደል? ኧረ ችግር የለውም፣ ግን አዝናለሁ። ባልሽኝ ስም አንድ ሰው ብቻ ነው ያገኘሁት። እሱም በቅርብ ነው እዛ ሰፈር መኖር የጀመረው። ግን አንድ ሰፈር ነግረውኛል። ብዙዎቹ የዛ ሰፈር ነዋሪዎች በልማት ተነስተው እዛ ሰፈር ሄደዋል። እዛ ደግሞ ነገ ሂጅ ያረጋግጣሉ። ሜሉ እንዴት እንደማመሰግንሽ አላውቅም። ምስጋናው ከተገኘ በኋላ ነው። ራስሽ እንዴት ነሽ? ደህና ነኝ። በቃ እሺ፣ ቤቱን ሞቅ ሞቅ እናድርገውና ኤልሲ ስትመጣ ደግሞ እንጫወታለን። እሺ። ብዙ ተንከራተትሽ እንዴ? በጣም እንጂ የሆነ ነገር አስቤያለሁ። ምን አሰብሽ? ሳልነግራት ልፈልገው። እንደዚህማ አይሆንም። እንደውም እንድታቋርጩ እፈልጋለሁ። ተው እንጂ ፍቅሬ፣ ተቆጣህ እኮ። ይቅርታ ሚልዬ፣ ይሄ እኮ የእሷ ጉዳይ ነው። የአንድ ሰው ጉዳት ለሌላው ህመም ነው ትለኛል ነበር ብልሽም አንቺ በዚህ ደረጃ መድከም የለብሽም። እንዴት እንደምታሳዝን እኮ ስላላየሃት ነው። አንዴ አግኝታ ይቅርታ ብትጠይቀው የምታገኘውን ረፍት ማየት ፈልጋለሁ። እሷ በዚህ የምታበቃ ሴት አይደለች። ታውቃታለህ? ታውቃታለሁ። ያው ስትታይ እንደዚህ አይነት ሴት ነው የምትመስለው። ሰው እኮ በማየት አይገመትም። እሺ በቃ ያው ብታቆሚ ደስ ይለኛል። መቼም ታውቀኛለህ። ላመንኩበት ነገር እስከ ጥግ ነው። ደግሞ አትጨነቅ፣ የውጪውን ጉዳይ ኤልሳ ነች የምትሸፍነው። እሺ በቃ ረፊበት። እሺ ደህና ደርልኝ። በአንድ ነገር እንድንስማማ ፈልጋለሁ። በምን?
ይቅርታ እንዳደርግልሽ አይደል የምትፈልጊው? ይቅር ብዬሻለሁ። ወደ መጣሽበት ተመለሽ። ሀሳብ ቀይሬያለሁ። አሁን የምፈልገው ከዛ በላይ ነው። ከዛ በላይ ምን? አንተን እፈልጋለሁ። አንቺ ልጅ ግን ጤነኛ ነሽ? ይሄንን ነገር ለሜሊ ልንገራት መሰለኝ። አታደርጊው። እንዳላረገው ከፈለክ አንድ ነገር ብቻ አድርግልኝ። ምን ላደርግልሽ? አንድ ጊዜ አብረኸኝ ተኛ። ምናልባት ይሄ ሞቼ ሊሆን ይችላል። የጠየቅኩ ቀላል ጥያቄ ነው። አንዴ ብቻ ላገኘ፣ ከዛ ከህይወት እወጣልሃለሁ። ይህንን የእብደት ሀሳብሽን ተይው። ሚስቴ በጣም ስስ ልብ ነው ያላት። በጣም ነው ደግሞ ማፍቅራት። ከሷ ውጭ ይህን ነገር ከማንም ጋር አላደርግም። እንግዲያውስ ሜሊን እያለቀስኩ አንተ እንድትሰጠኝ ለምናታለሁ። አንቄ ነው የምገልሽ። እሱማ ደስ ይለኛል። በሚያፈቅሩት ሰው እጅ መሞት እንዴት ደስ እንደሚል አታውቅም። ቆይ አንቺ ልጅ ግን አብደሻል እንዴ? በአንተ ፍቅር? አዎ አብጃለሁ። ቀልድሽን ተይና ከህይወቴ ውጭልኝ። በህይወቴ አንተን ማግኘት ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። ሚስትን ካፈቀርካት አድርገው። እኔ ገላ ብቻ ነው ናፈቀኝ። በጣም ነው የምትቀፊኝ። እመነኝ፣ መልሰህ እንድትወደኝ አደርጋለሁ። ይሄ የተሳሳተ ሀሳብ ይዤ ነው የመጣሁት። እየናፈኩ መጠበቅ አልችልም። አስብበት። እንዴት እንደማመሰግንሽ አላውቅም ጓደኛዬ። አደከምኩሽ አይደል? እንደዚህ ብለሽማ አታርቂ። በእውነት ይህ ማለት ለኔ ትልቅ ነገር ነው። አመሰግንሻለሁ። በቃ ገብተን እንንገራት ትሂዳ። በፍጹም እንዲህ ደክሜማ መጨረሻው ላይ ራሴ እደርሳለሁ። እናማ ይዤው መጥቼ ሰርፕራይዝ እናደርጋታለን። እሺ እንደዛ ከሆነ የትራንስፖርት ወጪሽን ይችላል። በፕሌን ሄደሽ በፕሌን ትመጫለሽ። እሺ በቃ ልሂድና ለውዱ ባለቤቴ ልንገረው። እሺ ሚሊ። ሄሎ፣ እቃዎቹ መጡ? በቃሽ። እሺ ይኸው መጣ። ምን ማለት ነው ድሬዳዋ ሄዳለሁ ማለት? ኧረ አባቴ መጀመሪያ ተረጋጋ። ምንድነው የምረጋጋው? ምን ማለት ነው? ሳትረጋጋ እንዴት አስረዳሃለሁ? ምን ነው የምታስረጂኝ? ኧረ ተረጋጋ። ግን ምን ሆነ አምነሽ ነው እዛ የምትሄጂው? እሱ ባይሆንስ? በጣም እርግጠኛ ነኝ። በምን እርግጠኛ ሆነሽ? ስሙም የነገረችኝን ታሪክ የሚያውቁ ሰዎች ነው የነገሩኝ። ግን ምን? አይተው ግን መነኝ ራሱ ነው። እንዴት ነው ግን እንደዚህ እርግጠኛ ነሽ? ደመነፍሴ ነገረኝ። ግን እሷ ራሷ ለምን አትሄድም? ተው እንጂ ባሌ። ይሄ ሁሉ ደክሜ በስተመጨረሻ እሷ አላስገባት። ሐሳቤን ላታስቀይረኝ ነገር አትከራከሪ። ባትሄጂ ግን ደስ ይለኛል። ብዙ እኮ አልቆይም። ነገ በጠዋት በፕሌን ሄዳለሁ። ጉዳዩን ጨርሼ ከነገ ወዲያ እመጣለሁ። ደግሞ ሌሊሲን ነግሬያታለሁ። እሷ ትንከባከባለች። እንዴት ነበረ ዙፋንዬ? ኤልሲዬ በጣም አሪፍ ነበር። አቤት ዋልሽ ወይስ ውጭ? እዚሁ ነው ያልኩት። ፊልም ሳይ ነው ያልኩት። ዘና እያልሽ ይመስላል። አዎ እባክሽ። አንቺስ እንዴት ነበር ውሎሽ? ኡፍ አድካሚ ነው እባክሽ። የሆነ ቀን እረፍቱ ሰጪና ዱባይ እንሂድ። ወይ ዱባይ ዙፋንዬ፣ ዱባዩ ቀርቶብኝ እዚህ 1-2 ቀን ባረፍኩ። ዘና ማለት ነው እንጂ 100 ዓመት አይኖር። ፈታ ማለት ነው እንጂ። አንቺ ግን እንዴት ነው እባክሽ? ዘና የማለት ፍላጎትሽ በጣም ጨምሯል። ምን ተገኘ? እንዲሁ ነፃነት ተሰማኝ እኮ። በምን ምክንያት? እንዲሁ ኤልሲ። ይልቅ ቆንጆ ራት ሰርቻለሁ፣ ላቅርብልሽ።
ምን ፈለግሽ? ቀዝቀዝ ተረጋጋ። ሜላት የለች? እሷ እዛ ትንከራተታለች፣ አንቺ እዚህ ባሏን ታስቸግሪያለሽ። ላስታውስ የኔ ነበርክ። ኦ እንግዲህ ቢያንስ እንኳን አታሳዝንሽም? ቢያንስ እሺ ፍለጋውን እንኳን እንድታቆም አድርጊያት። እየፈለገች ነው እንዴ? ቀልዱን እንኳን ተይ። ታዲያ ለምን እኔ ነኝ ብላት ነግራት? እንዳላስደነግጣት ብዬ ነው እንጂ ድሮ ነግሬያት ነበር። ታዲያ እኔ ልንገራት? ብቻ አንተ እሺ በለኝ። አንቺ ጤነኛ አይደለሽ። ከዚህ ብደትሽ ብትወጪ ይሻልሻል። እንደ ዛሬ ጤንነት ተሰምቶኝ አያውቅም። እሺ ደፋር ነሽ። ይልቅ ጊዜ አትውሰድ፣ አስብበት። እሺ ሰላም ነው ሶል? በሰላም ነው የፈለከኝ? አዎ ሜላትን ስለላኩብህ ቅር ብሎሃል መሰለኝ። በጣም ይቅርታ። አዎ መች እሷ ሰው ሜላትን እሺ ትላለች? ደረቅ ነች። ያን ያህል ያስከፋል ብዬ ግን አላሰብኩም ነበር። ለመሆኑ ግን ምን ያህል ዙፋንን ታውቂያታለሽ? በጣም አውቃታለሁ፣ እህቴ ነች። ግን ለምን ጠየከኝ? አይ በቃ እንዲሁ። እሺ አለ ባለቤቱ የለችም፣ ብቻውን ከሚሆን ብዬ ነው። ጥሩ አደረግሽ። ናግባ ሰሊም መጣቦት ነው። አጫውቱ። እሺ እና ከምን ጀምር? በእናትሽ ተይኝ። የመጣሁት ለሊሳ የምነግረው ምክንያት ስላጣው ነው። እወድሃለሁ እኮ ሰሊም። እኔ ደግሞ በጣም ነው የምጠላሽ። ህሊና ቢኖርሽ እንደዚህ ለማድረግ እንኳን አይኔን አትይም ነው። ፍቅር እኮ ነው። ምንድን ነው የምሰማው? አንተ ነህ እስካሁን ስትፈለግ የነበርከው ሰው? ቆይ ምን አይነት ሰዎች ናችሁ? ትንሽ እንኳን አታሳዝናችሁ? ይኸውልሽ ምን ላድርግ፣ ለሜሊ መንገር ከብዶኝ ነው። እሷ ደግሞ ያሰበችው ነገር ከመፈጸም ወደኋላ አትል። ለምን አልነገርካትም? ይሄ የማፍርበት አንዱ የህይወቴ ታሪክ ነው። እሺ አንቺስ? እሷማ ጭራሽ አብረኝ ካልተኛ እነግራታለሁ ብላ እያስፈራራችኝ ነው። እውነት ነው? አንድ ቀን ባገኘሁትና ይቅርታ በጠየኩት ብለሽ ስትጸጸች እውነት መስሎኝ ነበር። አንቺን ከጸጸት ለማውጣት ብላ ነው ያቺ ምስኪን ድሬዳዋ ድረስ የተሰደደችው። መቼ ነው ከጸጸት ወጥተሽ ማፍቃር የጀመርሽው? ይቅርታ። ትሰሚኛለሽ? ከነገ ጀምሮ እቃዎችሽ ሰብስበሽ ከቤት እንድትወጪልኝ። ከዚህ በኋላ አጠገቡ እንዳትደርሽ። እሺ እሺ ኤልሲ፣ ቃል እገባልሻለሁ። የሚልስ ነገር የኔ ምስኪን፣ ይሄ ለእሷ አይገባትም ነበር። ከዚህ በኋላ ሜላት ስለዚህ ጉዳይ ማወቅ የለባትም። አንቺ ግን እቃዎችሽ ሰብስበሽ ከነገ ጀምሮ ከቤት እንድትወጪልኝ። አባ ይቅር በለኝ፣ ይቅር በለኝ። ምን ስላደረግሽ ነው ይቅር የምልሽ? አትጠይቀኝ፣ ዝም ብለህ ብቻ ይቅር በለኝ አባ። በአንተ ይቅርታ ውስጥ የብዙ ሰው በደል ይሰረዝልኛል አባቴ። ተነሽ ልጄ፣ ተነሽ ተነሽ። ይቅር ብዬሻለሁ፣ ተነሽ። አመሰግናለሁ አባቴ፣ አመሰግናለሁ። ምንም አይደል፣ ምንም አይደል ልጄ፣ ምንም አይደል። እዛ ድረስ ሄጄ ማጣቴ ሳያንስ እሷም ወደ ውጭ ሄደች። ይቅርታ ደካምሻለሁ። አረ ችግር የለውም። ግን መች ትመጣለች? የምትመለስ አይመስለኝም። ላትመለስ ነው እንደሄደችው? አዎ